እንዳታሳልፈው እዚህ ሀገር ማለት መኖርም መሞትም አትችልም። አንዳት ኖር እንጀራ 20 እና 25 ነው። አንዳት ሞት ገመድ 30 እና 40 ነው። እንዴት ትሞታለህ? እንዴት ነው የምትኖረው? እኔን እኮ ይገርመኛል። ለማንኛውም እናንተ ሰፈር ገመዱ ስንት እንደሆነ በኮሜንት ላሳውቁኝ። ርካሽ እኮ ነው ያዋጣል። ከአንተ ጋር ተባብሬ ለሰዎች አመጣለሁ። ያዋጣኛል። ኧረ እቺ ዶሮ ግን እግዚአብሔር እቺ ዶሮ አይደለም። አሁን ይኸውልህ አካባቢ ግን አንተን ይመስላል ልልህ ነበር። አይኑ አካባቢ የምር አንተን ነው ይመስላል። ምን በልተህ ነው ጥርስ ላይ እንትን ይበላል? ዳቦ እና ታፔላን እዚህ አውጥተህ እንትን ትላለህ። ለምን ነው ከሪትም የምትወጣው? ከሪትም አትወጣ እንጂ ተሙ አርፈህ ስራህን አሰራም እንዴ? እነዚህን የመሳሰሉ ልጆች ነው እንግዲህ አሁን ጄኔሬት እያደረግን ያለ ነው። በእኛ እድሜ እንግዲህ በዚህ እንዳለም እንደዚህ ፎቶ ማን ነው እንደዚህ ቪዲዮ ልትቀረጽ ይችላልና ለፎቶ በመከራ እኮ ነው። ለፎቶ እንዲህ እንትን ቅጠል ይዘህ እሱንስ እንዴት ጉርድ ፎቶ አልተቸገርክም? እየሳቅ ወይ እያለቀስ አንተን ያሳከኝ ልጅ ፎቶአችንን እናሳያቸው። ማን ነው ሸበላ የነበረው ማን ነው በልጅነቱ? እኔ ሰፈር እናቶች ሁላ በቃ እኔ ፎቶን ሲያዩ እንባቸው ድብ ነው የሚሉ። ይሄን ነው አፈር የሚበላው፣ ይሄን ነው እኔ ደቼ ልብላ። በነገራችን ላይ አዲስ ዜና አለን። አዶናይ ሃትሪክ ሊሰራ ነው። የአሁኑ ደግሞ ይለያል። የአሁኑ ለየት ይላል። የአሁኑ ደግሞ ልብ የሚነካ ነው። በጣም ልብ የሚነካና እኔ እንጃ በቃ ፈጣሪም በሰው አድሮ ሰውን እንደሚረዳ ያየንበት ነው። እንደገና ደግሞ እስቲ ከቪዲዮ አይተን እንመለስ። መጀመሪያ አዘላብድ ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። ዋው እንደው እግዚአብሔር ይባርክ ማርያምን። እውነት በነገራችን ላይ ዘማሪውን በምን ላይ ነው ያዩት? አጋጣሚ ታክሲ እየጠበቀ እየተጋፋ ሲገባ አይተን ቪዲዮ ተሸራሽሮ ነበርና ዘማሪው የኦርቶዶክስ እምነት ተከታይ ነው። የኦርቶዶክስ እምነት መዝሙሮችን ነው በጣም ብዙ ኔንጃ ማለት 2-3 አልበም አለው እና እነዛም አልበሞች አንድ የሚጣል የላቸውም። በቃ በጣም ደስ የሚሉ ናቸው፣ የቀሩ ናቸው፣ ሁላችንም የምናውቃቸው ናቸው። ዘማሪ ገብረ ዮሐንስ ይባላል። አይነ ስውር ነው። ብቻ ግን በቃ እንኳንም እግዚአብሔር እኔ በጣም ተመችቶኛል። ፈጣሪ አምላክ እንደው አይምሮህን ይጠብቅልን። አሜን። አይመረስ። አሜን። አዶናይ ይመችህ። ሌላኛው ዜናችን አዶናይ መልካም ሰው ነው። በዚህ ኮሜንት ላይ እየገባችሁ እስቲ ተወይ እንዴ መርጉሮ እኔ አላወራ እንዴ? በቃ አውርተህ ጨርስና ከዛ ቀጥሎ ነው ያወራሉ። ቱልቱላ